ዩቲዩብ ለመጀመር አስባችሁ ግን ስለምን እንደምትሰሩ ግራ ገብታችኋል? አታስቡ። አሁን በዚህ ቪዲዮ ኢትዮጵያ ውስጥ ለመስራት ቀለል ያሉና ብዙ ተመልካች ያላቸውን ቻናሎች አብረን እናያለን። አሁን የማሳያችሁ ቻናሎች የግድ ፊታችሁን ማሳየት የሚጠበቅባችሁ አይደሉም። ከፈለጋችሁ በፌስለስ ካልፈለጋችሁ ፊታችሁን እያሳያችሁ የምትሰሯቸው ናቸው። እርግጠኛ ነኝ አሁን ከማቀርብላችሁ አንዱ ተመችቷችሁ በሱ ዙሪያ አሪፍ ቪዲዮዎች እንደምትሰሩ አልጠራጠርም። እሺ ያው የመጀመሪያው ኢትዮጵያ ውስጥ ብዙ ተመልካች ያለው የመዝናኛ ቻናል ነው። አሁን ለምሳሌ እኔ አንድ ደስ የሚለኝ የመዝናኛ ቻናል አለ። ውስጥ ገብቼ ላሳያችሁ። ያው እናንተም ታውቁታላችሁ። እሺ ያው እዚህ ጋር ሰብስክራይበሮችን ላሳያችሁ። አሪፍ ነው። ቪዲዮዎችን ደግሞ ላሳያችሁ። ቆይ ፖፑላር ላይ ላድርገውና በደንብ ላሳያችሁ። ያያችሁ ነው እዚህ ጋር 1.2 ሚሊዮን ቪው። ቀላል እንዳይመስላችሁ። ኢትዮጵያ ውስጥ ብዙ የመዝናኛ ቻናሎች አሉ፣ ግን እኔ ብዙዎቻቸውን አላቃቸውም። ይሄን ቻናል ከድሮ ጀምሮ ነበር የማየውና በጣም አሪፍ አቀራረብ ነው ቪዲዮን የሚያቀርበው። ግን እሱን እናንተን በተደጋጋሚ ቪዲዮ ስትሰሩ ከቪዲዮ ወደ ቪዲዮ የምታሻሽሉት ነገር ነው። ሌላው እዚህ ቪዲዮ ብዙ ቪው የማግኘቱ ምክንያት ተምኔል ይመስለኛል። ልክ ነኝ አይደል? ሰው እንደዚህ አይነት ቪዲዮ ነው የሚወደው። አይ በቃ ቀለል ያለ ተምኔል ነው፣ ግን አሪፍ ነው። እዚህ ጋር ደግሞ 1 ሚሊዮን ቪው ይላል። በቃ አብዛኞቹ የተወደዱለት ቪዲዮዎች ተመሳሳይ ርዕስ ነው ያላቸው። እንደዚህ በቀጥታ ስርጭት ላይ የተዋረዱ አስገራሚ ሰዎች ምናምን የሚለው አሪፍ ይታይለታል። ስለዚህ እናንተም ይሄን ልጅ መርጣችሁ ብዙ ብር መስራት ትችላላችሁ። ያው እንግዲህ እንዳያችሁት ነው በሚሊዮኖች የሚቆጠሩ ሰዎች መዝናኛ ምናምን ቁጭ ብለው ነው የሚያዩት። ግን አው ኢትዮጵያ ውስጥ ብዙ የመዝናኛ ቻናሎች አሉ፣ ብዙ ቪውና ሰብስክራይበር ያላቸው። ግን አጋጣሚ ሲፈልግ ብዙ ማግኘት አልቻልኩም። ለምሳሌ ነው ይሄንን ያቀርብኩላችሁ እና ይሄንች ኢትዮጵያ ውስጥ በደንብ እየተሰራበት ነው። ግን የሚሰሩት ቪዲዮዎች ያንን ሁሉ ተመልካች በደንብ የሚያረካ አይደለም። ስለዚህ እኔም ይሄንች ከሌሎች ሀሳቦች የነጠርኩትና መጀመሪያ ያስቀምጥኩት በቃ በአጭር ጊዜ ቻናላችሁ የሚያድግበትና ፌስለስም ነው። ካሜራ ምናምንም መቅረጽ አያስፈልገንም። በቃ በቀላሉ ስልክ ካለን በቂ ነው። እና ደግሞ የቪዲዮ ሀሳቦች ብዙ ናቸው። ስለዚህ እናንተ ይሄንች መርጣችሁ በጣም አሪፍ ተከፋይ መሆን ትችላላችሁ። ሁለተኛውና ኢትዮጵያ ውስጥ ብዙ ተመልካች ያለው ነገር ግን በመጠኑ ያልተሰራበት ቻናል የልጆች ቻናል ነው። እንዴ ምናምን እንድትሉ ትችላላችሁ። ቆይ ግን ገብቼ ላሳያችሁና አሪፍ ነው ወይስ አይደለም የሚለው እናንተ ራሳችሁ ተወስናላችሁ። አይኔ አሁን መዝሙር የማሳያችሁ የልጆች መዝሙር እንድትሰሩ አይደለም። እሱ ትንሽ ከበድ ይላል። ብዙ ወጪ ነው የሚያስፈልጋችሁ። እና ምን ያህል ቪው ኢትዮጵያ ውስጥ ምን ያህል ተመልካች እንዳላቸው ለማሳየት ነው። እዩ እዚህ ጋር 6.7 ሚሊዮን ቪው። ይሄ ደግሞ 11 ሚሊዮን ቪው። እዚህ ጋር ደግሞ ይሄ ኩኩ መለኮቴ ምናምን እንደሚለው የልጅነታችን መዝሙር ቪዲዮ ሰርተው እንደምታዩት 15 ሚሊዮን ቪው አግኝቷል። አስቡት እስቲ ምን ያህል ገንዘብ እንዳገኙ። እዚህ ጋር ደግሞ በተመሳሳይ ያ ወንድሜ ያዕቆብ ምናምን ለሚለው የልጅነታችን መዝሙር ቪዲዮ ሰርተው ድፍን 19 ሚሊዮን ቪው ያገኙበት ነው። እሺ ስለዚህ ዋና ወደዚህ ቻናል ወደ አመጣኝ ነገር ለፍና ቪዲዮ በውጭ እዚህ አካባቢ የሚመጣ መስሎኝ ነበር፣ ግን ችግር የለውም ውስጥ ገብተን እናያለን። ግን አው እዚህ ጋር አንዴ ቆይ ምን እያደረገ ነው? ይሄ እኮ ትልቅ ቻናል ነው። እኛ እንዴት ከዚህ ቻናል ጋር መወዳደር እንችላለን ልትሉ ትችላላችሁ። ነገር ግን አው ልክ ናችሁ። ይሄ ትልቅ ቻናል ነው፣ ብዙ ቪዲዮዎች ነው ያሉት። ቲቪ ላይ ራሱ አንድ የልጆች ነገር ብቻ የሚተላለፍ ትልቅ ቻናል አለው። ይሄን የማሳያችሁ ምን ያህል ተመልካች እንዳለው አውቃችሁ እንድትሰሩበት ነው። እኔ እንጃ ባለፈው አጋጣሚያቸው በጣም ነበር የገረመኝ። እዩት እስቲ እዩት፣ 26 ሚሊዮን ቪው። ግን አስባችሁታል? አይ በቃ ኖርማል ሊሆን እኮ ይችላል፣ ግን ቪዲዮውን ገብታችሁ ብታዩት በቃ እንዴ ለዚህ ነው ይሄ ሁሉ ቪው ነበር የምትሉት። ማለቴ በቃ ቪዲዮ ልጆችን ብቻ ነው የሚወክለው። የልደት የሚመስል ዘፈን ነውና በጣም ብዙ ተመልካች ነው ያለው። የእናንተን እንጃ። እኔ ግን ገና የመጀመሪያ ነው በአማርኛ የተሰራ ቪዲዮ ነው ይሄ ሁሉ ቪው ያለው ቪዲዮ ሳይ። ስለዚህ ምን ለማለት ፈልጌ መሰላችሁ አሉ ኢትዮጵያ ውስጥ የልጆች ቻናሎች፣ ግን አሁንም ምንም በቂ አይደሉም። ከዛ ደግሞ ቅድም ያያቸው ቻናሎች አሉ እና ብዙ ቪዲዮ እና ብዙ ሰብስክራይበር እንኳን ሳይኖራቸው በልጆች ተረት ብቻ ብዙ ተመልካች ያላቸውን ቪዲዮዎች ደግሞ ላሳያችሁ።
እሺ እዚህ ጋር 124 ሺህ ይላል። እዚህ ጋር ደግሞ 30 ሺህ። እዚህ ጋር ደግሞ 1.2 ሚሊዮን ቪው ያለው። አው ይሄን ቻናል አውቃለሁ። አኒሜሽኑ ምናምን ጽድት ያለ ነው። ይሁት በቃ ሁሉም አሪፍ ቪው ነው ያለው። አያችሁ እዚህ ጋር 6.2 ሚሊዮን ቪው ነው ያለው። በቃ ሁሉም ያቸው አሪፍ ቪው ነው ያላቸው። እነዚህ ደግሞ ትናንሽ ቻናሎች ናቸው ግን አሪፍ ነው። በቃ አሁን እነዚህን ቪዲዮዎች ላይ ስትገቡ ከአንዳንድ ቻናሎች በስተቀር ብዙዎቹ በአይ ጀነሬሽን የተደረጉና እናንተን ፊታችሁን ማሳየት ካልፈለጋችሁ ቆሞ ቀርታችሁ ያስቀመጣችሁላቸውን ቪዲዮዎች ያወር የሚንቀሳቀሱ አፋቸው የሚንቀሳቀስ አኒሜሽኖች አርጋችሁ ከዛ በሚያስፈልገው ቦታዎች ላይ በአይ ጀነሬት ያጋችሁትን ፎቶዎች ያስገባችሁ ምናምን ያበደና የሚስብ ቪዲዮ መስራት ትችላላችሁ። እንዴት እንደዚህ አይነት ቪዲዮ መስራት እንደምንችል ራሱን የቻለ አሪፍ ቪዲዮ እንድሰራላችሁ የምትፈልጉ ከሆነ ኮሜንት ላይ ጻፉልኝ፣ እሰራላችኋለሁ። ያው ግን ተረት ከየት እናመጣለን መቼም አትሉም አይደል? ያው ቀላል ነው ብዬ ነው ማለት ቻት ጂፒቲን ጀነሬት ማስደረግ ትችላላችሁ። ብዙ የተረት መጽሐፎች አሉ። አንዳንድ ሶሻል ሚዲያ ላይ የምታገኛችሁን ተረቶች ልጆችን የሚስብ አድርጋችሁ መተረክ ነው። በቃ ይሄ ከሁሉም በጣም ቀላሉ ነው። እሺ ምን ብዬ እንደምጀምርላችሁ ራሱ ግራ ነው የገባኝ። ልንገራችሁ ወይስ? ኧረ ጨነቀኝ። ግን ያው እንደ ኢትዮጵያዊነታችንም ያው መተጋገዝ መረዳዳት ባህላችን ነውና ሰብስክራይብ አድርጉ። ይሄ ቪዲዮ ለዚህ ቻናል የመጀመሪያ ቪዲዮ ነው። እንዴ ቆይ እስካሁን ሰብስክራይብ አላረጋችሁም? እናንተ ልመና አይገባችሁም። አድርግ ቶሎ። አንተ ግን ሰብስክራይብ አላረክም። አዎ እንደሱ አመሰግናለሁ። በቃ እሺ ሶስተኛውና አሪፍ ተመልካች ኖሮት ያን ያህል ያልተሰራበት ቻናል ፊልሞችን ባጭሩ ትረካ ነው። ይህ ማለት የተለያየ አይነት ዘውግ ያላቸውን አሪፍ ፊልሞችን አሳጥሮ ዋናና አጓጓጊ ሲኖችን ለይቶ ሳያንዛዙ በአሪፍ አቀራረብ ማቅረብ ብቻ ነው። በእርግጥ እንደነዚህ አይነት ቪዲዮዎችን አብዛኞቻችሁ ታያላችሁ። እኔም እንደዚህ አይነት ቪዲዮዎች መተውልኝ አሳልፋቸው አላቅም። እንዴት ሳሳልፈው አስቡት እስኪ። ሰዓት 2 ሰዓት ሙሉ ቁጭ ብዬ የነበረውን ቪዲዮ እነሱ ጨማምቀው በ15 እና በ20 ደቂቃ ፈትፍተው የሚያጎርሱኝ። ስለዚህ እንደነዚህ አይነት ቻናሎች እንደኔ የሚመቻቸው ሚሊዮኖች አሉ። ስለዚህ አንዳንድ እንደዚህ አይነት ቪዲዮዎችን ላሳያችሁ። አንድ ቆይ ግን እኔ ላሳያችሁ የፈለኳቸውን ቪዲዮዎች ምን ብዬ ሰርች ባረጋቸው ነው የሚመጡልኝ? ያቸው በቃ አሪፍ ነው። ግን ቅድም በጣም አሪፍ ቪዲዮ ያላቸው ቪዲዮዎችን እያየው ነበር። አሁን ግን እንጃ የት እንደገቡ ግራ ገብቶኛል። ግን ፊልም ባጭሩ አሪፍ ተመልካች ያለው በትንሽ ቪዲዮ ብዙ ሰብስክራይበር የምናገኝበት ነው። ግን ቪዲዮም ለመስራት ትንሽ ከበድ ይላችሁ ይችላል። ግን ጊዜም ትንሽ ይፈጃል። ግን እየለመዳችሁ ስለምትሄዱ በራሱ ጊዜ ቀለል ይላችኋል። እሺ የመጨረሻው ደግሞ ኢትዮጵያ ውስጥ አሪፍ ፈላጊ ያለው ግን በደንብ ያልተሰራበት የቴክኖሎጂ ቻናል ነው። የምትሰሩትን ብዙም አታጥሙ። ምክንያቱም የሆነ አዲስ ነገር በመጣበት ጊዜ ግዴታ እሱን ለማቅረብ የግዴታ ያ ነገር እጃችን ላይ መኖር አይጠበቅበትም። ምክንያቱም መቼም ግዴታ ስለሱ የተሰራ አንድ ቪዲዮ ይኖራል። እሱ ላይ እናንተም ቻት ጂፒቲ ምናምን ጠይቃችሁ የራሳችሁ ነገር ጨማምሩበታላችሁ። ያ ስለዚህ እሱ የተሰራው ቪዲዮ በእንግሊዘኛ ምናምን ከሆነ በሌላ ቋንቋ የተሰራን ቪዲዮ ወደ ጽሁፍ መቀየር የምንችልበት አፕሊኬሽን አለ። እሱን በሌላ ቪዲዮ አሳያችኋለሁ። ከዛ በቀላሉ አፕሊኬሽኑ የጻፈልንን በትራንስሌት ወደ አማርኛ ቀይረን መጠቀም እንችላለን። አሁን ለምሳሌ ይሄ ሰው የሚሰራውን ተመልከቱ። አሪፍ ነው። ግን እናንተም ከዚህ የተሻለ መስራት ትችላላችሁ። ለምሳሌ እናንተ ስለ አዲሱ አይፎን እንኳን ብትሰሩ ብዙ ተመልካች ታገኛላችሁ። ያው ቅድም እንደነገርኳችሁ የምታቀርቡትን እቃ መያዝ አይጠበቅባችሁም። አሁን ይሄን ሰው እየተመለከቱት ፈረንጅ ነው። ገብታችሁ ብታዩት አማርኛ በደንብ ይችላል። ግን ገብቶት በቴክኖሎጂ ዙሪያ በደንብ እየሰራበት ነው። የዛሬ ቪዲዮ ይሄንን ይመስላል። በቀጣይ በሌላ አሪፍ ቪዲዮ እስክንገናኝ ሰብስክራይብ አድርጋችሁ ጠብቁኝ። ይመቻችሁ።